ምን ሆነ ነው አባ? ወድቄ እኮ ነው አባዬ። የኔ ልጅ ስትጫወት ቀስ ብለህ ተጫወት። በኋላ የሆነ ነገር ብትሆንብኝ ማሳከም የለኝም። ያኔ ጀግና አባት ወድካለሁ። እሺ ሳድግ ደግሞ አባዬ ወታደሮኝ እጠብቃለሁ። አይ የኔ ልጅ ጀግና እኮ ነሽ። ዮኒ ሰላም ነው ወይ ቴዲ? ባለፈው እኮ የተወሰነ ገንዘብ ልሰጥ ብዬ እነሱ አቻክሎኝ። አረ ችግር የለውም ቴዲዬ፣ ያው እነሱም እኮ ጓደኞቼ ናቸው ይብሉ። ግን በቸገረኝ ሰዓት መጡብኝ። ይኸው እቺ ነሽ ከተቀመጥሽ። በጣም አመሰግናለሁ። እሺ ቴዳ። ዮኒ ካላስቸገርኩ የሚጠጣው ታመጣልኛለህ? እሺ እሺ አመጣለሁ። በርታልኝሽ፣ እንተጋገዛለን። እንደነገርኩ ለስራም የሚሆን ቦታ ነው ይሄ ቦታ። አራቋለሁ። እዚሁ አልነበርኩ እንዴ? ዛሬ ቀብድ ከፍለ ነገ መግባት ትችላለህ። ቆይ ምንድነው? እላያችን ላይ ሊያከራዩብን ነው? 2 ሳምንት በሙሉ ታገስ። አንተ ጋራ ክፈል አትክፈል ሰጣ ገባ ሰለቸኝ። እንደውም ዛሬ ስፈልጎት ነበር። ዛሬም ለሆሮ ልታወራ ነው? አረ አይደለም ጋሼ፣ ዛሬ ልከፍሎት ነው። አግኝቻለሁ። እከፈልከኝ ምን ገዶኝ? እኔ ምንድነው ሰው የምታስለፈው በባዶ ሜዳ? ሲያስተላብን ማን ነው ብሩን የወሰደብኝ? እዚህ ጋር አስቀምጬው አልነበር እንዴ? የት ነው ያደረኩት? ኧረ እባክህ ተው። አዘጋጅቼ ነበር ግን ወሰዱብኝ። እና ነገ ይቀልድብኛል እንዴ? አንድ ያለ ፊራሽ ያዝና ውጣልኝ። ልጅህን ብዬ ነው እስከዛሬ ዝም ያልኩ። አይኔን ማየት አልፈልግም። ቶሎ ውጣልኝ። አባዬ ራበኝ። ወይኔ መከራዬ። እንዴ ዮናስ አብልክ ጭራሽ ፍራሽ ዘመዞር ጀምርክ። አንተን ያምርብህ ቁልት ተስታቅሏላ ነው። እብደት ያምርብህ ያልታደለ ልጅ። እሺ ደስ አላችሁ? ደስ አላችሁ ወይ? ይኸው ገና ልጄ ሜዳ ላይ ወጣው። አባትነት ፈተረኝ። ልጄ ፈሪ አደረገኝ እንጂ ታውቁኛላችሁ። ለልጄ ብዬ የማይገባኝ ስራ ሰራሁ። እሺ ከዚህ በላይ ብላድ አየሁ አይደል? የኔ ስራን ዮኒ ዝም በል። ከአንተ እነሱ ይሻላል። አንደኛቸውን አልከፍልም ነው ያሉት። አንተ ግን ወዳጅ መስለህ ጎኔ ነው ጋይ። ይኸው ለመጣሪ ሰጥቼዋለሁ። የድሃ አምላክ ይፋረዳችሁ። የድሃ አምላክ ይፋረዳችሁ። ለአምላክ አልቅሻለሁ፣ እሱ አይተወኝም። ወይኔ በስማም ወይኔ